ኤለን ከዚህ የተሻለ እኮ ብዙ እቅድ አለ። ስንት ነገር አሳልፈናል። ወደፊት ገና ብዙ ነገር እናሳልፋለን። ኤለን ተረጋጊና አዳምጪኝ። እኔ እኮ ምንም የደበኩሽ የተደበቀ ነገርም የለኝም። በቃ ያለፈው ህይወቴ ነው። ለምንድን ነው የማይገባሽ? ለምንድን ነው በሰው ሴራ ምቶች? ይሄ በቃ በመሀላችን የገባ ሰይጣን ነው። በቃ የደስታችንን ቀን ለማበላሸት ያክል የተደረገ ሴራ ነው። ለምንድን ነው የማይገባሽ? እንዴ ልትረጂ እኮ እየሞከርሽ አይደለም። ኤለን በቃ ፎቶ ምናምን ይዘልሽ የመጣ ጓደኛዬ ነች። አታጭኝም ነገርኩሽ እኮ። ለዛ እኮ ነው መጥቼ እዚህ እኮ ለምንሽ ላስረዳሽ ሞክረው እኮ ለዛ ነው። ለምንድን ነው የማይገባሽ? እነሱ ልታገኛቸው ከመሄድ ለምን እኔ ጋር አልመጣሽም? አስረዳኝ። ለምን አትይኝም? እኔ እኮ ደጋግሜ ልነግርሽ ሞከርኩ። እኔ ማልቀስ ሰልችቶኛል የምር። ሁሌ በቃ እንድታለቅሽ አልፈልግም። እኔን ተረጂ በቃ። አንተን ከማንም በላይ አምኜ ነበር። ከማንም በላይ አምኜ ነው በቃ። እኔም እሱን ነው እኮ የምፈልገው። እንድታምኚኝ ነው የምፈልገው ነበር። ኧረ በጌታ አታልቅሽ። አታልቅሽ። እሺ አሁን አታልቅሽ። እኔም እኮ እንዳታልቅሽ ስለምፈልግ ነው እዚህ ጋር የመጣሁት። በቃ አታልቅሽ። ምክንያቱም አሁን በዚህ አያያዝ ምን ነገር ምንም የተፈጠረ ነገርኩሽ። በቃ ከዚህ በኋላ ምንድን ነው ኤክስፔክት የምታደርጊው? ነገ ራሴ ያለውን ከእሷ ጋር ደግሞ ችግሬን እፈታለሁ። እሷን በአካል አግኝቻት እፈታለሁ ችግሬን። ለምንድን ነው እንደሱ የምትይው? እኔ አንቺን ጥንካሬሽን እኮ ነው የምፈልገው። ይለ ተስፋ ቆርጠሽ ላይሽ ሁሉ አልፈልግም። እኔ አንቺ ዛሬ ለማስረዳት ነው የመጣሁት አይደል? ነገ እሷን አግኝቻት ደግሞ ያለውን ነገር ከእሷ ጋር እፈታለሁ። ህይወት ሊቀጥል ይችላል። ምን ማለት ነው? ተረጋጋቸው። ሰኳር ለሚለን የጀመረው በትንሹም በትልቁ ምን ምን ማለት ነው? አልገባኝም። ምንድን ነው እያወራሽ ያለሽ? ይሄ እኮ ተራ ነገር ነው። በተራ ነገር ምን ማለት ነው? ምን እያልሽኝ ነው? ያው በቃ አንተ ደግሞ ካጣው ምን ሆናለሁ? አታጭኝም አልኩሽ እንዴ? እኔ እኮ ለዛ እኮ ነው የመጣሁት። እዚህ ጋር ማናገርሽ ምንድን ነው ታዲያ? የሚለፈልፈው ምንድን ነው? ያው ለምንድን ነው የማትሰሚኝ? እኔም ብትሰሚኝ እኮ ሁሉ ነገር በቀላሉ ይፈታል። አንድ አዳምጪኝ በቃ። እኔ እኮ ምንም የካድኩሽ እዚህ ጋር የለም። ውሸት ነው ያልኩሽ ነገር እኮ የለም አይደል እንዴ? በቃ ይሄ ያለፈ ነገር ነው። ያለፈ ሰው መጥቶ ህይወታችንን በጠበጠን። በቃ ሌላ ነገር የለውም። እሷም ከዚህ በኋላ በህይወታችን ጣልቃ እንዳትገባ አስጠነቅቃታለሁ። በቃ ምናልባት ይህንን ዝላለለት ከሆነ ማለት ነው። በጣም ፈራ። በቃ አታጭኝም። ይህን ቃል እገባልሻለሁ። ይሄ ለማንም የማልማሽ ሆንሽና ገመናዬ ሁሌም ለንቺ ነክፉ አይሰማም ጆሮዬ። ችግር የለውም። ይሄ ማን ሴራ እንደሆነ ይህ ሁሉ ነገር የማን ጥረት እንደሆነ ምን ለማድረግ እየተሞከረ እንደሆነ ገብቶኛል። እኔ ያለውን ነገር ነገ ሁሉንም ነገር ፈታዋለሁ። ኤለን አሁን ራስሽን አረጋጊ። በቃ ተረጋጊ። ተነሽ። እንባሽን ታጠቢ ፊት ዳሩ አይጠቅምህም እንጂን ሰው ቢያዝን ባለፈው የህልዋን ነገር ፈጣሪ ካልጻፈው ያኔ ያልኩሽ ይሄ ነው ያኔ ያልኩሽ ያኔ ያልኩሽ። ገና ወደፊት እኮ በጣም ብዙ ፈተና ይጠብቀናል። ገና እኛ እየጀመርን እኮ ነው። አንዴ ገና የምናድግ ልጆች እኮ ነው። ገና ወደፊት ስንት ውጣ ውረድ እኮ ይጠብቀናል። በዚህ በትንሹ ነገር ከተሰበርሽ አንቺ ነገር ምንድን ነው? በጌታ ዝም በይ በቃ። ለምን እንደውም ባሉ ይቀርምሽ ግን አለሽ ራስሽ ለምን አታረጋጊም? ትልቅ ልጅ እኮ ነሽ። ማመዛዘን ያትሻለኝ ችግር ካለባት እንኳን አንቺ ጋር ሰውን ከኔ ጋር እኮ ነው አይደል? ለምን አንቺ ጋር መጡ?